ዜማ ተረጉማለሁ። ታላቁ አድርግልኝ። አሁን ያለውን በዜማ ልተርጉመው። እሺ አማርኛ በደንብ ልላችልም ቀስቀስ ብላ አውራ። እሺ እንስማማ። አንተ አረብኛውን በዜማ በለው፣ እኔ ደግሞ አማርኛውን በዜማ ላለው ተከትዬ። አረብኛውን በለው አንዴ በዜማ እስቲ። ኒሳኡኩም ሐርሱን ለኩም በላ። ሴቶቻችሁ ለእናንተ እርሻ ናቸው። ቀጥል። ፈእቱ ሐርሰኩም አና ሽእቱም፣ እርሻችሁን በፈለጋችሁት ሁኔታ እረሱ፣ ድረሱ። አይደለም እንደዚህ አይልም። በትክክል ተርጉመው ቁርአን ለማ እርሻችሁንም በፈለጋችሁት ሁኔታ ድረሱ። አይደለም እናንተ እምነታችሁን ለመስበክ ሌላ እምነት ትሰድባላችሁ። እሺ ተርጉምልን። እሺ አንተ እሺ እንደገና እሺ። ይኸው እያነበብኩት እኮ ነው። በስርዓት ተርጉም። አንተ አረብኛውን በትክክል አላልከውም። በዜማ በለው በትክክል። ይሄ እንዴት ነው ያልከው? አንተ አትችልም ማለት ነው። እስቲ በትክክል በለው አንተ አረብኛውን። ከዛ አታቋርጠኝ፣ እኔም አላቋርጠህም። ኒሳኡኩም ሐርሱን ለኩም ነው ያልኩት። ሐርሱን ለኩም በዜማ ዜማ እኛ ኢባዳ አይደለም እኮ ዜማ በቃ ከፈለገ በዜማ ይበላዋል፣ ከፈለገ በዜማ ይበላው፣ ምንም ችግር የለውም። እንደገና እሺ ቅራው። ቁርአን ለመጫወት ነው የፈለገው። አንተ በቃ አታስጨንቀው። እንትናዬ ሳሚር አህመድ በሶማለኛ ነው እኔ የተማርኩት። ታውቃለህ፣ በሶማለኛ ነው ትርጉሙ ነው የተማርኩት። ሳሚር ችግር የለውም። ሴቶቻችሁ ለእናንተ እርሻ ናቸው። ሐርሱን ለኩም ምን ማለት ነው? ምን ማለት ነው? አውቃለሁ እዛ ላይ ትክክል ነው፣ ግን በኋላ ላይ አሳሳተው። እሺ ይሄ አያት ለምን እንደወረደ ታውቃለህ? ለምን ነበር የወረደው? ሰበቡ ምንድን ነው? ለዚህ ማይወረድ ሰበቡ ንዙል ሰበብ ንዙሉ ምን ነበር? እኔ አላውቅም። እሺ እኔ ልንገርህ። የዚህ ሰበብ ዑለማዎችን ጠይቃለሁ። አዎ ሄደህ ጠይቃቸው። የዚህ ሰበብ አትመነኝ። ሄደህ ጠይቅና ከዛ በኋላ ጅብሪል ያለው ልክ ነበር ትላለህ። በኋላ የዚህ ሰበብ ምን ሆነ መሰለህ? አንዲት አንሳሪ ሴት ወንድ ታገባ